ወርቃማ አባባሎች በፍቅር ዓለም የማትሰለች እናት ነች። ዛሬ ዋሽቶ ያዳነህ ጓደኛ ነገ ዋሽቶ እንደሚያስገድልህ አትዘንጋ። እየጣፈጡ የሚበጁ ሳቅና ማር ናቸው። ጫማ የለኝም ብለህ አትዘን፣ እግር የሌላቸው አሉና። ለሴት ልጅ ውበት አትማረክ፣ ውዋ ጽጌረዳም እሾህ አላትና። ሰው የሚማረው ከፊደል ሀ ከመከራዋ ብሎ ነው። መከራን በመከራነቱ ብትጠላውም በመካሪነቱ ውደደው። የምትወደውን ነገር ስታጣ ያለህን ነገር ውደድ፣ ከጭንቀት ትድናለህና። ብዙ እርግቦች እንዳሉ ሁሉ ብዙ እባቦችም አሉ። እንደ እርግብ የዋህ እንደ እባብ ልባም ሁን። ማፍቀር ከቻልክ መፈቀር መቻል አለብህ። ነገር ግን ለፍቅር ቶሎ ብለህ ልብህን አትስጥ። ጊዜ ያገኘው ብለህ አትደሰት፣ ምክንያቱም በደስታ ዘመን እንቅፋት አይጠፋምና። እምነት የሌለው ጓደኛና ስር የሌለው ተክል አንድ ነው። ፍቅርን በፍቅር እንጂ በገንዘብ ለመግዛት የሚሞክር ቢኖር የዋህ ነው። ኑሮ ካልተደላደለ ሙዚቃ ራሱ ሐዘን ነው። ውበት በአይን እንጂ በኪሎ አይለካም። በጸባይ የሚወደድ ሰው ዘላለማዊ ሲሆን በመልክ የሚወደድ ጊዜያዊ ነው። በዚህ ዓለም ላይ ከሚያሳዝኑ ነገሮች አንዱ የምትወዳት ፍቅረኛ የሌላ ሆና ማየት ነው። ቀለበት ጣት እንጂ ልብ አያስርም። ልትፈታ የማትችለውን ለመቋጠር አትቸኩል። እያንዳንዱ እብደት መንስኤ እንዳለው ሁሉ እያንዳንዱ ፍቅርም ምክንያት አለው። ሕይወት ያለ ጓደኛ ወጥ ያለ ጨው አይጥምም። ሳይፋቀሩ መጋባት አልሰማ ምጣር ላይ እንጀራ እንደመጋገር ይቆጠራል። ከሶስቱ ተጠንቀቅ፣ ከኤድስ፣ ከርግማን፣ ከውሸት። ለሶስቱ እጅህን አትስጥ፣ ለአልኮል መጠጥ፣ ለደባል ሱስ፣ ለዝሙት። ሶስቱን ለማግኘት ጣር፣ መውደድን፣ መወደድን፣ ክብርን። ሶስቱን ተላበስ፣ ታማኝነትን፣ ግልጽነትን፣ ትህትናን። ሶስቱ ይኑሩህ፣ ፍቅር፣ ትዕግስት፣ ዕውቀት። ለአባባሎቹ አቅራቢ አቡሽ ጫኔ ወይም ሐሰን አብዱ የሸዋሮቢት ልጅ 2002